የትግራይ መሪዎች አሁን ያልካቸው ሰዎች ሻዕቢያን አንመታም ካሉ በኋላ ሻዕቢያ ከብልጽግና ጋር ሰራዊቱን አደራጅቶ አንድ እዝ መስርቶ ክፍለ ጦሮች ወደ ትግራይ አስገብቶ ኢንማስ የትግራይን ህዝብ አፈናቅሏል። therefore ሻዕቢያ በትግራይ በኩል አይ ከእናንተ ጋር ሆነን ሻዕቢያን አንመታም ተብሎም ትግራይ ውስጥ ገብቶ ፍጅት የፈጸመ ኃይል ነው ማለት ነው አይደል? ትክክል ነው። ከዛም በኋላ የፕሪቶሪያ ስምምነት ከተፈረመ በኋላ ተኾሊፍና ብሏል ኢሳያስ። ሶ therefore በትግራይ በኩል ያን ያህል ሪስትሬንት ቢታይም ሻዕቢያ was hell bent የትግራይ መሪዎች ሻዕቢያ ላይ ዘምተን አንመታም ቢሉም እሱ ግን የትግራይን ህዝብ ከመጨፍጨፍ ወደ ኋላ ካላላ ኃይል ጋር ነው መስራት ትክክል ነው እያልክ ያለው። አሁን ያልከው በጣም ትክክል ነው። ምንም የአደባባይ ሚስጥር ነው። ምርምርም አያስፈልገውም። እንደዛ ነው የተደረገው። አሁን ያልከው ነው። አሁን እያልኩ ያለው አካሄዳችን ሰርቫይቫሊስት ነው። አኗኗራችን አሁን ስንኖር ሰርቫይቫሊስት ነው። አጠቃላይ አካሄዳችን ግን ስትራቴጂስት መሆን አለበት ነው። ይሄ መጀመሪያ ያዘልኝ ምን ማለት እንደሆነ በደንብ ግልጽ መሆን አለበት። አሁን የህልውና አደጋ ውስጥ ነው ያለነው። ለዘላቂ የፖሊሲ ለውጥ ክለሳ ካደረጉ ፍትህና ለተጠያቂነት ሬዲ ከሆኑ አብረን የምናየው ነው። እዚህ ጋር እንዴት አመንካቸው ማመን ብሎ ነገር የለም። አይደለም እነሱ ለህዋትን አላምንም ነኝ ለግልጽ ልንገርና አይደለም ጄኖሳይድ የፈጸሙ ጦርነቱ በትክክል መምራት ያልቻለ ህዋትን አላምንም። እማምነው የትግራይ ህዝብና የትግራይ ህዝብ ትግል ብቻ ነው። ይሄን ታሰምርልኝ ይፈልጋሉ። ብልጽግና እንመታለው ካሉ ግን አትምታላቸው ነው ወይ ነው ጥያቄ። ወደ አንተ ፎርዋርድ ላድርገው። ኦኬ እሱ ገብቶኛል። እሱ ስሌት ገብቶኛል። እኔ እያልኩ ያለሁት ምንድነው ፍረጃ ስላስቀመጥክ አንተ ትላንትና በትግራይ ህዝብ ላይ ጄኖሳይድ ከፈጸመው ሻዕቢያ ጋር ሰርቫይቫሊስት ባልከው በትግራይ ባለችበት ሁኔታ ምክንያት የግድ ከሻዕቢያ ጋር መስራት ያስፈልጋል፣ ከሌሎች ኃይሎችም ጋር መስራት ያስፈልጋል። ቢኮዝ ብልጽግና ቁጥር አንድ ጠላት ነው ብለሃል። ያንተን ስንተና ወስጄ አሁን ያለው ያንተ አስተያየት ነው አይደለ? ሌላም ካውንተር ክርክር ልታነሳ ትችልም አንተ። ሌላ ካውንተር እኮ አለ። ሌላ ካውንተር አለ። ምን አለ? ሚረባ አይደለም እሱ። አንተ ነህ አይረባ የምትለው። ቆይ ልንገርህ። አይረባማ ቆይ ስማኝ። እሺ አንተ ትላንትና በትግራይ ህዝብ ላይ ፍጅት ከፈጸመ ያውም በአንተ ላይ አንዘምትም ተብሎ የተሰጠውን በጣም ጥሩ የሚባል ጀስቸር እንኳን ገፍቶ የትግራይን ህዝብ ኢንማስ ካፈናቀለ አድዳዕሮ ላይ እና ሌሎች ብዙ ቦታዎች ላይ ከዛ በኋላ ሻዕቢያን አንመታም ከተባለ በኋላ እንኳን የትግራይን ህዝብ የመግደል ወልፉን ማቆም ካልቻለ ኃይል ጋር መስራትህ ትክክል ከሆነ የሆኑ ሰዎች ትላንትና በትግራይ ህዝብ ላይ ፍጅት ከፈጸመው ከብልጽግና ጋር መስራታቸውን በምን ሞራል ስተት ነው፣ ነውር ነው፣ ወንጀል ነው ትላለህ የሚለውን ጥያቄ መልስልኝና ወደ ሌላ ነገር ነሽ። ሰማይና ምድር ያገናኘህ ነው ቴዲ። ለምን መሰለህ አንተ ነው ሰማይና ምድር ያረከው። እኔ የጠየኩህ ያንኑ መስፈርት ተጠቅመህ ጄኖሳይድ በትግራይ ላይ የፈጸመውን ሻዕቢያን ለሰርቫይቫላችን አብረን መስራት እንችላለን ካልክ ትላንትና በትግራይ ህዝብ ላይ ጄኖሳይድ ከፈጸመው ብልጽግና ጋር ለሰርቫይቫላችን እንሰራለን የሚሉትን ሰዎች ለምን ወንጀል ነው ትላቸዋለህ ነው ባንተው ፎርሙላ። ለትግራይ ህዝብ ሰርቫይቫል አይደለማ ከብልጽግና ጋር ሆነ የትግራይ ህዝብ ሰርቫይቫል ማረጋገጥ አትችልም። ምክንያቱም ሻዕቢያም ጋር ሆኖ ማድረግ አይቻልም ልልህ እችላለሁ። እኔ እኮ መልስ እኮ መስጠት አልቻልኩም ምንም። እሺ ቀጥል